ከዛ ባለፈ ደግሞ ውስጥኛ ስለምናቅ አንዴ ቢያንስ ተረዳ ቢያንስ እንዳ ሩታ እኮ ካንቺና እሱ መሃል ብዙ ነገር ተፈጥሯል። በቃ ማቅጠህብኛል፣ ከኤርሜላ ጋር ቺት አድርገህብኛል ለማለት እኮ እናንተ ዛሬ ሁለታችሁ አልጋ ላይ ተኝታችሁ የሆነ ነገር እያደረጋችሁ ምናምን እኮ መያዝ እኮ አይጠበቅባትም እንዴ። ከዚህ በፊት ባሉት ነገሮች እኮ ሩታ ማለት ትችላለች፣ በጣም ብዙ ጊዜ ማለት ትችላለች፣ በሚያሳምን መረጃ ለዛው እንዴ። ትቀልዳለህ እንዴ? አንድ ሰውን አልጋ ላይ መያዝ እኮ አይጠበቅባችሁም። ወደ አልጋው ሊያደርሰው የሚችለውን መንገድ እኮ ከያዛችሁት እኮ በቃ ከተመኩ እንዴ። እሺ ለምሳሌ አሁን አንቺና አብርሃም ያወራችሁትን ቴክስት አገኘች እንበል። ቴክስቱ የሆነ ቤርጎ እንደተቀጣጠራችሁ አይነት እዛኛው ክፍል ምናምን የባለፈው አልጋ ቤት ወይም ደግሞ መኝታ ቤት እንገናኝ የሚል ቴክስት አየች እንበል። እሺ ከዛ ግን ስትመጣ ሁለታችሁ ምንም እያደረጋችሁ አይደለም፣ አልተያዛችሁም። ስለዚህ አብርሃምና አንቺ መካከል ምንም አልተፈጠረም። ቴክስት አወራችሁ እንጂ በቴክስት ተጣጣፋችሁ እንጂ